ሰላም ሰላም የተወደዳችሁ እግዚአብሔር ልጆች እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላምታ ይድረሳችሁ። ሰላም ለእናንተ ይሁን ብያለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ስለዚህ ሁሌ እንደምለው ይህንን ቪዲዮ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ስለዚህ ይህን ቪዲዮ ላይክ በማድረግ ጀምሩት እላለሁ። ወደ ቪዲዮ እንሂድ። እሺ ዛሬ ደግሞ የምናወራው ስለምንድን ነው መሰላችሁ? ዛሬ የምናወራው የብዙ ሰዎች ህይወት መለወጥ ምክንያት የሆነው የብዙ ሰዎች ህይወት መቀየር ምክንያት ስለሆነው ስለ መልካም ወጣት አገልግሎት እናወራለን። ስለዚህ በጥሞና እንድትከታተሉኝ እንድታዳምጡኝ እፈልጋለሁ። ላይክ ማድረጋችሁን እንዳትረሱ። ወንድሞቻችሁ ሼር እያደረጋችሁ ወደ ሆሳና ዩቲዩብ ቻናል እንድትጋብዟቸው በአክብሮት ጠይቃችኋለሁ። ያው እንግዲህ የሁሉም ነገር መነሻችን የእግዚአብሔር ቃል ስለሆነ ይህን ቪዲዮ ከመጀመሪያ በፊት አንድ የእግዚአብሔር ቃል አነብና ወደ ቪዲዮ እንሄዳለን። ስለዚህ በኢየሱስ ስም አነባለሁ። እናንተ ደግሞ በኢየሱስ ስም እሰማለሁ ብላችሁ ይህንን ድምፅ እንድትሰሙት ጠይቃችኋለሁ ማለት ነው። ምክንያቱም የምናነበው እግዚአብሔር ቃል ስለሆነ መጽሐፍ ቅዱስ ላይ እንደዚህ ይላል። ምዕራፍ 12 ቁጥር 1 ላይ እንደዚህ ይላል። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አያሰኙኝም የምትላቸው ዓመታቶች ሳይደርሱ ምን ይላል? የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ፣ ደስ አያሰኙኝም የምትላቸው ዓመታቶች ሳይደርሱ ይላል። ስለዚህ በጉብዝና ወራት ፈጣሪን አስብ ምን ማለት ነው? የዚህ የመጽሐፍ ቅዱስ ቃል ትርጉም ምን ማለት ነው? ወጣት ሳለህ ጉልበት ሳለህ ለመሮጥ በምትችልበት ጊዜ አቅም ባለህ ጊዜ እግሬን እጄን ወገቤን ምናምን የምትልበት ጊዜ ሳይመጣ ሽምግልናና እርጅናና ችግር ሳይመጣ እግዚአብሔርን አስብ። በወጣትነት ዘመነ እግዚአብሔርን አምልክ። በወጣትነት ዘመነ ለእግዚአብሔር ተገዛ፣ ፊቱን ፈልግ ማለት ነው። ስለዚህ እግዚአብሔርን መፈለግ በጣም ያዋጣል ማለት ነው። በዚህ በወጣትነት አሁን በሚያስፈራው ዓለም እግዚአብሔርን መፈለግ በጣም ያዋጣል ማለት ነው። ስለዚህ ወጣቶች በጉብዝና ወራታችን እግዚአብሔርን እናስብ። በጉብዝና ወራታችን የእግዚአብሔርን ፊት እንፈልግ። በጉብዝና ወራታችን የእግዚአብሔርን ደጅ እንጥና። እሺ አጠር ያለች መልእክት ላስተላልፍ። ምን ማለት ነው? መልካም ወጣት ለምን ትሄዳላችሁ? ወይ ደግሞ መልካም ወጣት መሄድ ያለባችሁን ምክንያት አጠር ያለች መልእክት ላስተላልፍና ቪዲዮ ልዝጋው። ማንም ሰው ልትሆኑ ትችላላችሁ። ምንም አይነት ሲቹዌሽን ላይ ልትሆኑ ትችላላችሁ። እናንተ ህይወታችሁ እንዲቀየር እፈልጋለሁ የምትሉ ከሆነ ከሱስ ከተለያየ ነገር ነፃ መውጣት እፈልጋለሁ፣ ራሴን መቀየር እፈልጋለሁ የምትሉ ከሆነ ያ ቦታ ለእናንተ በጣም ጠቃሚ ነው። የትኛውም አይነት እምነት ውስጥ ልትሆኑ ትችላላችሁ። አያችሁ፣ አይምሮ በመማር ይቀየራል። አያችሁ፣ ሰው በመማር ይቀየራል። ህይወቱ በመማር ይቀየራል። ሰው ህይወቱ በጸሎት ይቀየራል። ሰው ህይወቱ አታድርግ የተባለው ነገር ተግባራዊ በማድረግ ህይወቱ ይቀየራል። ስለዚህ ሁላችሁ ባትቀሩ ደስ ይለኛል። ይህንን ድምፅ የምትሰሙ ሰዎች እግዚአብሔር ይረዳኛል። ሌላም ቀን በሰፊው ያወራሉ ስለዚህ ጉዳይ እና ባትቀሩ ደስ ይለኛል። እግዚአብሔር ቀን አለው። ያዘነች ህይወት የምትቀየርበት፣ ያዘነች ነፍስ የምትቀየርበት ቀን አለው። እግዚአብሔር የቀጠራት ቀን አለ። ያቺ ቀን ሜቢ ለእናንተ ልትሆን ትችላለች። ስለዚህ እግዚአብሔር ይፈልጋችኋል። በጭንቀት ውስጥ ካላችሁ እግዚአብሔር ይፈልጋችኋል። እግዚአብሔር የእናንተን መጨነቅ አይፈልግም። በሀዘን ውስጥ ካላችሁ እግዚአብሔር የእናንተን ሀዘን አይፈልግም። ህይወቴ መቼ ይቀየራል? ማን ነው የኔን ህይወት ሊቀይር የሚችለው? የት ሄጄ ነው መማር የምችለው? አያችሁ፣ እግዚአብሔርን ፊት መፈለግ ጥሩ ነዋ። በዚህ በሚያስጠላ ዘመን ሰው ብር ከየት አመጣ? ሰው ህይወቱ እንዴት ተቀየረ? አያችሁ፣ ሰውን ኮምፔር እያደረገን ከራሳችን ጋር በጣም የምጨነቅበት፣ እነሱ ደግሞ ህይወታቸውን የማይነግሩበት ዓለም ላይ ሰዎች ግብረ ሰዶም፣ ሌዝቢያንን፣ ይሄ 666 ጣዖት ማምለክን እንደ ፋሽን ባደረጉበት ጊዜ ላይ የእናንተን ህይወት መቀየር እግዚአብሔር ስለ እናንተ ይመለከተዋል። አያችሁ፣ እግዚአብሔር ስለ እናንተ ይጨነቃል።
እግዚአብሔር የእናንተን ነፍስ ይፈልጋታል። ስለዚህ በጉልበታችሁ ጊዜ፣ በጉብዝና ወራት፣ በወጣትነት ጊዜ ሳለ እግዚአብሔርን አስብ። እግዚአብሔርን ማሰብ መልካም ነው። እግዚአብሔርን ማሰብ ከፈተና ያርቃል። እግዚአብሔርን ማሰብ ከፈተና ያሸሻል። እግዚአብሔርን ማሰብ፣ የእግዚአብሔርን ፊት መፈለግ ከሰዎች መሃል ለየት ብለህ እንድትኖር ያደርጋል። በሞገስ እንድትኖር ያደርጋል። ስለዚህ በጉብዝና ወራታችን እግዚአብሔርን እናስብ። ይሄ መልካም ወጣት የሚባለው ፕሮጀክት፣ ይሄ መልካም ወጣት የሚባለው አገልግሎት በሚገባ ብዙ ሰዎችን ጠቅመዋል። ይሄ የሚካድ አይደለም። በቃ ብዙ ሰዎችን ጠቅመዋል። 10 ሰው ቢማር ከአስሩ 2 ሰው ሊጨነግፍ ይችላሉ። 2 ነፍስ ልትጨነግፍ ትችላለች። አያችሁ፣ 8ቱን ግን ማትረፍ ምን ያህል መታደል እንደሆነ አስባችሁታል? ስለዚህ እግዚአብሔር የእናንተን ህይወት ለመቀየር፣ የእናንተን ነገር ለማስተካከል ያቺ ቀን የእናንተ ቀጠሮ ልትሆን ትችላለች በህይወታችሁ። ስለዚህ መልካም የትምህርት ጊዜ ይሆንላችሁ። መልካም ወጣት እንዳትቀሩ አደራ። አጠር ያለች ጸሎት እንጸልይ። የተፈራና የተወደድክ የዘላለም አባት ቅዱስ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ስም ስለዚች ቀን አመሰግናለሁ። ጌታ ሆይ ነፍሳቸው እንድትቀየር፣ ህይወታቸው እንዲቀየር የሚፈልጉ ማንኛውም ነፍስ እግዚአብሔር አባት ሆይ በኢየሱስ ስም በጭንቀት ውስጥ ያለ የትኛውም ወጣት፣ የትኛውም ሰው እግዚአብሔር አባት ሆይ በኢየሱስ ስም ወደዚህ መልካም ምዕራፍ፣ ወደዚህ መልካም የትምህርት ጊዜ እንድትወስደው፣ እንድትመራው፣ ልቡን እንድትከፍት በኢየሱስ ስም እጸልያለሁ። እግዚአብሔር አባት ሆይ ደግሞ መሄድ የሚፈልጉ ለመሄድ የተዘጋጁ ሰዎች እግዚአብሔር አባት ሆይ በኢየሱስ ስም አቅም እንድትሰጣቸው፣ ጉልበት እንድትሰጣቸው በኢየሱስ ስም እለምንሃለሁ። ደግሞ በዛ ሄደው ተምረው ህይወታቸው ተቀይረው ቆመው አንተን የሚያመሰግኑበት ቀን እንዲመጣ በኢየሱስ ስም እለምንሃለሁ። እግዚአብሔር አባት ሆይ ሁሉን ስለምታደርግ፣ እግዚአብሔር አባት ሆይ ሁሉን ወደ ቤትህ ስለምትመራ፣ ሁሉን ወደ ቤትህ ስለምትጠራ እግዚአብሔር አባት ሆይ በኢየሱስ ለነፍሱ ስለምትጨነቅ እግዚአብሔር አባት ሆይ ህይወታቸውን እንዲቀይሩ እቺን ቀን እንደ መነሻ እንድታደርገው በኢየሱስ ምን እለምንሃለሁ። እግዚአብሔር አባት ሆይ ጉልበት ላጠራቸው ጉልበት እንድትሰጥ እለምንሃለሁ። እግዚአብሔር አባት ሆይ መሄድ ፈልገው በሆነ እስራት ውስጥ ያሉ እግዚአብሔር አባት ሆይ በኢየሱስም ከዚህ እስራት ነፃ እንዲወጡ በኢየሱስ ምን እለምንሃለሁ። ጌታ ሆይ ወደ አንተ የምትሮጥ እግር፣ ወደ አንተ የምትሮጥ ነፍስ ከልካያ ብዙ ነው። እግዚአብሔር አባት ሆይ ይህንን ነገር በኢየሱስ ምን ይከለክላለሁ። እግዚአብሔር አባት ሆይ እንዳይሮጡ እግራቸው እንዳይፈጥን የሚያደርግ የትኛውም ክፉ በናዝሬቱ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ፣ ይህን ድምፅ ከሚሰሙበት ሰዓት ጀምሮ የተመታ እንዲሆን በኢየሱስ ምን ይጸልያለሁ። ከፊታቸው ዞር እንዲል በኢየሱስ ምን ይጸልያለሁ። እግዚአብሔር አባቱ ይህን ትምህርት ተምረው ለአንተ ክብር ይቆሙ በኢየሱስ ስም። ይህን ስለምታደርግ አመሰግናለሁ። በልጅህ በኢየሱስ ክርስቶስ ስም ብዬ ጸለይኩ፣ አሜን። በዚህ ያበቃለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። የሆሳና ዩቲዩብ ቻናል ቤተሰብ ሁኑ። እወዳችኋለሁ። ቻው